ለባለቤታችሁ ብላችሁ ልጆች አሳድጋለሁ እንትና ብላችሁ ትሄዳላችሁ ይሄ ቤት ሰርቼ ተመኛለሁ ለኔ ይሄ ይገባኛል ግን አልጨረስኩትም ታምሜ መጣሁት ይሄ ቤት ፈረደበት አንተ እኮ ነው ቤት ያልኩ ከቤቱ ልትሞት ነው ፈረደበት አውራ ስንትም ቤት አለ ይሄ ጭቃ ቤት ቤት እኮ ማለት ነው የሰማህ ነው አባቱ ማለት ነው ሰላቶ ያንተ ነገር ምን አለው በዚህ ቤት ትሻትበል ሰው ትሻይ ባለ ፍቅር በላ ጠይቀኝ ፍቅር የኔ ቆንጆ በል እስኪ በል የኔ ፍቅር በል የኔ ማር የኔ ቆንጆ ምን ልግዛልሽ ምን ላርግልሽ ነው የሚባለው ትሻይ ባለ ትሽ ማለት ምንድነው አሁን አንድ ልጅ ወልደን ማለት ነው በቃ ካሁን በኋላ እኔ የራሴን ህይወት እመራለሁ አንተ የራስህ ህይወት እመራለህ አይደል በዚህ ጭቅጭቅ አንተ እስከመቼ ነው የምኖረው እስኪ ባክሽ አትበል ስሜ ሮዛ ነው ቡና አንቅጅልኝ በናሽ አልቀዳው የፈላበት ሰው እንደዛ ነው እንግዲህ ምንም ማረግ አይቻልም እውነት ለመናገር እንደኔ በትዳር ተቃጥላችሁ ያላችሁ ሰዎች አላችሁ አንዳንዴ ህይወት እኔ ብቻ ነው ወይስ እናንተ ብቻ ነው እንደዚህ ጭቅጭቅ ያለው እውነት ለመናገር አንድ ቀን ሰላም የለም እኔ ቤት ማለት ነው ለምንድን ነው ጥጋብ ነው እንደዚህ የሚያዘርገው ክብር ጥጋብ ወጥቶ ሲመጣ ቡና አፍልቼ እጠብቀዋለሁ ምግብ ሰርቼ እጠብቀዋለሁ በዛ ነው እንደዚህ የሚያዘርገኝ እንትን የፈላ ቡና ማለት ነው እውነት ለመናገር ማን ነው እንደዚህ የፈላ ቡና በላይ ላይ ሰው በላይ ላይ ሚደፋው እኔ ለልጆቼ ብዬ ነው መልቃጠለው እንጂ ማለት ነው ላንተ ብዬ አይደለም ሁሉም ነገር ችዬ ያለው ለልጆቼ ብዬ ነው ያወራ አውራኝ እኮ ካንተኛ ማራ እንግዲህ እዚህ ጋር ቡን ጎማን ወይንትን ጨርሰናል ባሉካይ ደግሞ እንደዚህ ከንፈር ላይ ማለት ነው አበል አታስለምዳት መንገድ ላይ ያለው ሰው ሁሉም ትሲማለች ለዚህ ለጀበናው እኮ ነው እንደዚህ የሚሆነው ብላ አንቺ ጀበና ትሲሚያለሽ ወይኔ ለማናገር ጀበኑ ሳመችው ጀበኑ ሳመችው በቃ ቁጭ በይ ኦፕ እና ውድና የተከበራችሁ ቻናላችን ቤተሰቦች እንግዲህ ቀለም ቤት ግርግዳ አስቀባለሁ ብዬ ነበር አለ ረመዳን እንግዲህ ምንም ማድረግ አይቻልም እንግዲህ ምንም ዱአ አድርጉልኝ ብቻ በጣም ብርድ ነው በዚህ ሰሞን አልহামዱሊላህ ስለ ሁሉም ነገር በያላችሁበት አላህ ይጠብቃችሁ ላላ ብዬ ወዳችኋለሁ እስኪ መልእክት ካለ አሰላልፍላችሁ አሰላልፍላችሁ እቺ ደቦን የጀበናው እንትን ነው ይዘ መልእክት ብር በበርሜል ማን ነው የሚልክልክ ለኔ ሳይሆን ለአንቺ አንተስ ብር ተወዶ ተባልከ እንዴ
አልሐምዱሊላህ የእጅ ነኝ ማን ሳያየውስ የእጅ የእጅህን አንቺ ደግሞ ምን እየሰራሽ ነው ምን እየሰራሽ ነው ቅጂ በቃ ቡና